ስፖርት በባህሪው ጤናን ከማስጠበቅ እንዲሁም በተለያዩ ስፖርታዊ ውድድሮች ላይ አሸናፊነትን ከማግኘት ባለፈ ስፖርት ለወዳጅነት፣ ስፖርት ለሰላም፣ ለፍቅርና ለአንድነት ከፍተኛ ሚና እንዳለው ብዙ ጊዜ ይሰበካል። ስፖርት ጸብን፣ ክርክርን የምንሽርበት፣ ሰላምን የምንሰብክበት ትልቅ መሳሪያ ነው፣ ትልቅ መድረክ ነው። በዚህም በከፍተኛ ደረጃ ከፍ ባለው ስታንዳርድ የተለያዩ ሀገሮች በጦርነት ላይ ያሉ ሰላምን በስፖርት ሰብከውበታል፣ አንድነትን አወጀውበታል። እንደሚታወቀው የዛሬው በሸዋንስ ታይገር ሾቶካን ጃፓን ካራቴ እና የጂም ማሰልጠኛ ማዕከል አዘጋጅነት ለረጅም ጊዜ ሲታሰብበት ቆይቶ ነገር ግን በተለያዩ ምክንያቶች እየተራዘመ ለዛሬው ቀን ደርሷል። እነሆ በዛሬው ቀን በደመቀ ሁኔታ የአካል ብቃት እንቅስቃሴውንም የጎዳና ላይ ሩጫውንም በደመቀ ሁኔታ ከውነናል። እንግዲህ ለዛሬ ብቻ አይደለም ስፖርት ዛሬ ሰርታችሁ የምትጠፉበት በአንድ ቀን ብቻ ጤናን የምንጠብቅበት ሳይሆን ከዚህ በኋላ ሁላችሁም እንደጀመራችሁ በየጊዜው ጎዳና ላይ እንወጣለን። ነገር ግን በየጊዜው ባሉን የስፖርት ማዕከሎች ባለን ሰፊ ስታዲየም በመገኘት ሁልጊዜም የአካል ብቃት እንቅስቃሴ በመስራት ጤናችሁን እንድትጠብቁ የአደራ መልእክቴን እያስተላለፍኩ በዙሪያችን ለነበሩ የጸጥታ አካላት፣ የትራንስፖርት ጽሕፈት ቤት ባለሙያዎች ከፍ ያለ ሞራል እንድትሰጡልኝ አቀርባለሁ። አመሰግናለሁ። ጥሪያችንን አክብራችሁ ድረስ ስለመጣችሁ በጣም አድርገን እናመሰግናለን። ሲቀጥል የውድድር ያዘጋጀነው ከተማውን ወጣት ለማነቃቃት ብዙ እንቅስቃሴ ለማድረግ ነው። ወደፊት እንግዲህ የተሻለ ነገር ከእናንተ እንጠብቃለን። ከአጎራባች ቦታዎች የኛም ጓደኞች መጥተው ስፖርት እየሰሩ እናንተ እዚህ ሆናችሁ ካሰራችሁ እንግዲህ ራሳችንን መውቀስ ነው። ለሚቀጥለው ከስንት ጊዜያቶች በኋላ በያውኑ ለየብቻው አንዳንዱ ዋንጫ ቃል ገባላችኋለሁ። አንዳንደኛ ብቻ ለወጣ ነው ፈልገው አንዳንደኛ ለወጣ ዋንጫ ብቻ ሜዳሊያ የለም። ቀጣይ ለመዘጋጀት ሞክሩ። እናመሰግናለን።